ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ፈጣን ታማኒ ወቅታዊ መረጃዎችን እንዲሁም በአገራችን የመዝናኛው ዓለም የተከሰቱ ጉዳዮችን በአማረ መልኩ ከታማኝ ምንጮች አሰናድተን የምናደርሳችሁ ሲሆን በዛሬው ቪዲዮአችን ስለ አርቲስት ሉላ ገዙ ያልተሰሙ 5 ሚስጥሮችን ይዘን መጥተናል። ሁለት ልጆችን ወልዳ አሁንም አማላይ ስለሆነው ሰውነቷ በስፖርት ብቻ ወይስ እንደ ሌሎቹ ዝነኞች ሰርጀሪ ተደርጋ እውነተኛ መረጃ አሰናድተናል። በቅርቡ ቤተሰቦቿ ላይ ደረሰውን ዘረፋና የፖሊስ ልብስ የለበሱ ሰዎች ማንነት፣ እውነት በማተቧ ምክንያት ብቻ ነው ከኢቢኤስ ቴሌቪዥን ጋር ውዝግብ ውስጥ የገባችው ወይስ ሌላ ምክንያት? አሁንስ በምን ተስማምተው ይሁን ኢቢኤስ ውስጥ የቀጠለችው የምንላችሁ ይኖረናል። ስለ ቀድሞ ትዳሯ መፍረስ እውነታና አሁን ልታገባ ስለሆነው የከተማችን ወጣቱ ባለሀብት ማንነት፣ እነኚህን ጨምሮ ስለ ሉላ የትም ያልተሰሙ 5 ሚስጥሮችን ከቅርብ ሰዎቿ ባገኘነው መረጃ መሰረት አሰናድተናል። እስከ ቪዲዮ መጨረሻ በመቆየት በርካታ ነገሮችን ያድምጡ። ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። ሉላ ገዙ በ1981 ዓመተ ምህረት በአዲስ አበባ የተወለደች ሲሆን በአሁኑ ወቅት ከሀገራችን ታዋቂ ግለሰቦች መሃል ትመደባለች። በአሁኑ ወቅትም በተወዳጁ ኢቢኤስ ቲቪ የመዝናኛ ፕሮግራም ከቅዳሜን ከሰዓት እስከ እሁድን በኢቢኤስ በተጨማሪ እንተዋወቃለን ዝግጅቷ ሁላችንም እናውቃታለን። የሁለተኛ ዓመት የመቀሌ ዩኒቨርሲቲ ተማሪ ያለች የሚስ ወርልድ ኢትዮጵያን ቁንጅና ውድድር አሸናፊ ስትሆን 1 ሜትር ከ77 የምትረዝመዋ ቁመተ ለግላጓ ሉላ ገዙ የቁንጅና ውድድር ስታሸንፍ ጊዜው 60 ሺህ ብር ዋጋ ያለው የዳይመንድ ቀለበት ከሎስ ዳይመንድ ከወቅቱ ጠቅላይ ሚኒስትር መለስ ዜናዊ ከፍተኛ የኢኮኖሚ አማካሪ ከአቶ ነዋይ ገብረአብ እጅ ተቀብላለች። በዚህም መሰረት አምለሰት ሙጬን፣ ሳያት ደምሴን እና ነቢያት መኮንንን በመከተል ሉላ ገዙ ሚስ ወርልድ ኢትዮጵያን ያሸነፈች አራተኛዋ ቆንጆ ልትሆን በቅታለች። ሞዴል ሉላ ገዙ ከ10 ዓመት በፊት ከአንድ ከበርቴ ነጋዴ ጋር በትዳር የተጣመሩ ሲሆን ኤርመን እና ኤሊዮራ የተሰኙ 2 ሴት ልጆችም እናት ናት። ምንም እንኳን 2 ልጆችን ብትወልድም የሰውነት አቋሟን ላየ ገና 20ዎቹ መጀመሪያ ላይ የምትገኝ ልጃገረድ ትመስላለች። ጤነኛና የተመጣጠነ አመጋገብ የምትከተለውና አዘውትራ ጂም የምትገኘው ሸንቃጣዋ ሞዴል አርቲስት ሉላ ገዙ ከ2 ውብ ሴት ልጆች ጋር በመሆን በተደጋጋሚ የምትነሳቸው ፎቶዎች ኢንስታግራም ላይ በብዙ አድናቂዎቿ ዘንድ ይወደዳሉ። ለበርካታ ዓመታት ባለቤቷ ጋር በፍቅር መኖር ቢችሉም እንዳለመታደል ሆኖ በኋላም ላይ በፍቺ ተለያይተዋል። ብዙዎች በመልክ መመሳሰል ሉላ ገዙ ከታዋቂው ሙዚቀኛ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር እህትማማቾች እንደሆኑ ሲናገሩ ይደመጣሉ። የቴዲ አፍሮ እና አምለሰት ሰርግ ዕለት ከነበሩ ቆነጃጂት ሚዜዎች መሃል ሉላ ገዙ እንዳለች በመጥቀስ እህቷ እንደሆነች በስፋት ይናገራሉ። ቢሆንም አርቲስት ሉላ ገዙ የሞዴል አምለሰት ሙጬ እህት እንዳልሆነችና ነገር ግን የሩቅ ዝምድና እንዳላቸው ትናገራለች። ሞዴል አምለሰት ሙጬ የሚስ ወርልድ ኢትዮጵያ የቁንጅና ውድድር ማሸነፏን አይታ ሉላ ገዙ ወደ ሞዴሊንግ እንደገባች እና አድናቂዋ እንደሆነች ስትናገር ትደመጣለች። ሶስተኛ ውድ ተመልካቾቻችን አሁን ደግሞ ተዋናይት ሉላ ገዙ 4 ምዕራፎችና 48 ክፍሎች በነበሩት ተወዳጁ በረኛዬ ተከታታይ የቴሌቪዥን ድራማ ላይ የተሳተፈችበትን አጋጣሚ እንንገራችሁ። በተከታታይ ድራማዎች ብዙም አይተናት የማናውቃት ቁመተ ለግላጓዋ ጨዋና ቁጥቧ ሞዴል ሉላ ገዙ ለስራ ጉዳይ አርቲስት ቲቪ ስታቀና በአጋጣሚ የእረኛዬ ድራማ ደራሲና ዳይሬክተር ቅድስት ይልማ ጋር ትገናኛለች። ዳይሬክተር ቅድስት ይልማም በድርሰቷ ውስጥ ሉላን የምትመስል ገጸ ባህሪ እንዳለች እና እንድትሞክር ጥያቄ ታቀርብላታለች። በጥያቄው የተደናገጠችውና በትልቅ ዳይሬክተር ካስት ተደርጋ መስራት ያስደነገጣት ሉላ ገዙ ስታስብበት ቆይታ ይሄን የመሰለ ወርቃማ እድል እንዲያልፋት ስላልፈለገች መስማማቷን ለቅድስት ይልማ ደውላ ትናገራለች። በዚህም መሰረት በእረኛዬ ድራማ ላይ የተወነች ሲሆን ብቃቷንም ለተመልካች አሳይታለች። ብዙዎች በዚህ ድራማ ላይ ከሌሎች ተዋናያን አንጻር የሉላ ገዙ ትወና ብዙም እንዳይደለ በመናገር ትወና ቢቀርበት ይሻላል ሲሉም ተደምጠዋል። ውድ የቻናላችን ቤተሰቦች እናንተ ሉላ ገዙ በእረኛዬ ድራማ ላይ ያሳየችው ትወና የሚያስተቻት ነው? ሐሳባችሁን ኮሜንት ላይ አጋሩ። 4 እንደሚታወቀው ሉላ ገዙ ቀደም ሲል ከአንድ ከበርቴ ነጋዴ ጋር ድል ባለ ሰርግ ትዳር ከመሰረተችበት እና 2 ልጆችን ካፈራችበት ትዳሯ መፋታቷ ይታወሳል። ለፍቻቸው እንደ ምክንያት የሚጠቀሰው ከጊዜ ወደ ጊዜ እየሰፋ የመጣው የተወዳጁ አርቲስት ሉላ ገዙ ገቢ ከባለቤቷ ጋር አለመመጣጠን ሲሆን ለትዳራቸው መፍረስም ሌሎች በርካታ ጉዳዮችም ይነሳሉ። ይህ በእንዲህ እንዳለ አርቲስት ሉላ ገዙ ከሌላኛው ወጣት ባለሀብት መሳይ በቀለ ጋር በድጋሚ ልትሞሸር መሆኑ ተሰምቷል። የዜማ ላውንጅ እና የአንድነት
ስጋ ቤት ባለቤት ወጣቱ መሳይ እንደ ሉላ ገዙ ሁሉ ከዚህ በፊት ትዳር የነበረው ሲሆን የአንዲት ሴት ልጅ አባትም ነው። በርካታ ተከታዮች ባሏት የኢንስታግራም ገጿ ላይ አብረው የተነሱትን ፎቶ ልብ ቅርጽ በማድረግ ፖስት ያደረገች ሲሆን መሳይም አስተያየት መስጫው ቦታ ላይ እንዲህ ባለ መልኩ ኮሜንት አድርጎላታል። በራሱ ስቶሪ ላይም አብረው የተነሱትን ፎቶ አስቀምጧል። ምንም እንኳን አርቲስት ሉላ ገዙና መሳይ በአደባባይ ወጥተው የፍቅር ግንኙነት እንደጀመሩ ባይናገሩም አብረው የተነሱትን ፎቶ እንደ ማስረጃ ከማቅረብ በተጨማሪ የቅርብ ወዳጃቸው ከሆነችው የታዋቂው ሙዚቀኛ ኤፍሬም ታምሩ ልጅ ቤዛ ኤፍሬም በፎቶአቸው ስር በሰጠችው የኔ ተወዳጅ ጥንዶች የሚል ኮሜንት ሉላ ገዙና መሳይ የፍቅር ግንኙነት እንደጀመሩ መረዳት ይቻላል። ይህም እንደ ማንኛውም ሰው የጻፈችው ኮሜንት ሳይሆን ካላቸው ቅርርብና ቤተሰባዊነት የተነሳ ሲሆን ስለ ጉዳዩ ማለትም አርቲስት ሉላ ገዙ ልታገባ ስለሆነው ሰው እውነተኛነት መረጃው አላት ማለት ነው። ቤዛ ኤፍሬም የተወዳጁ ሙዚቀኛ ቴዲ አፍሮ ባለቤት አምለሰት ሙጬ የቅርብ ጓደኛ ስትሆን ሉላ ገዙና የአምለሰት ሙጬ የሚዋደዱ ዘመዳማቾች ናቸው። ይህም ቤዛ ኤፍሬም ለመረጃው ቅርበት እንዳላት የሚያሳይ ነው እንጂ እንዲሁ እንደ ማንኛውም ሰው በሁለት የሚያምሩ ጥንዶች ፎቶ ስር ኮሜንት አትሰጥም የሚለውን ያጠናክርልናል። በአንድ ወቅት የተወዳጇ አርቲስት ሉላ ገዙ ቤተሰቦች ስለደረሰባቸው ዝርፊያ እንንገራችሁ። በወቅቱ እናት አባቷ እንዲሁም ታናሽ ወንድሟ ለስራ ጉዳይ ክፍለ ሀገር ደርሰው ሲመለሱ ገላን ኮንዶሚኒየም አካባቢ መኪናቸውን አቁመው ለሽንት በሚወርዱበት ቅጽበት ሁለት የፖሊስ ልብስ የለበሱ ግለሰቦች ተከታትለው በመሄድ ወላጅ አባቷን ጭንቅላታቸውን በመምታት ካደሙ በኋላ ራሳቸውን ሲስቱ በኪሳቸው ያለውን በርካታ ጥሬ ገንዘብ ጨምሮ ቀለበታቸውን በመውሰድና እንዲሁም የሉላን እናት እግራቸውን ታሞ በዊልቸር ስላሉ አውርደው መኪናቸውን ይዘው ለመሄድ ስላልተመቻቸው በመኪናቸው ውስጥ የነበራቸውን በጠቅላላ ዘርፈው መሰወራቸውን በሐዘኔታ ለታዲያስ አዲስ ተናግራለች። ወደ ቤተሰቦቻችን ቪዲዮአችን እንደተመቻችሁ ተስፋ በማድረግ ለዛሬው እዚህ ጋር እናበቃለን። ቻናላችንን ሰብስክራይብ በማድረግ ቤተሰቡን እያልን በቀጣይ በሌላ አሪፍ ቪዲዮ እስክንገናኝ በሰላም ቆዩ።